ላይክ ሰውነታችን ሲደርቅ ስትሬች ማርክ እንደሚመጣ ስለገባኝ ስላወቁኝ ይህን ቪዲዮ ባይዘይ እንድታሳልፉት ወይም እንድታዩት የምፈልጉት አንደኞቹ ቤት ውስጥ በዚህ ሰዓት አራስ ሆናችሁ በፖስት ፓርተም ዲፕሬሽን እየተሰቃያችሁ ላላችሁ እናቶች በቃ ማለት እንዴት ነው የሆነ ነገር ጠንክረን ከወጣንበት ሰው ሁሉ ወደኛ ማገዝ ነው የሚጀምረው። ከሰንበሽን ደግሞ የዋሰ ነው የሚያደርገን የዓለም መጨረሻ መስሎ ነው ለእኔ እየተሰማኝ ነበር። ከውስጥ ቀናል ከምራም እየሆነበስኩ መጣሁ። ትሞታለች ብዬ ነበር። ውፍረት ባይዜ ስንጨምረው ቀላል ስንቀንሰው ነው ከባድ። መስዋዕት ይበልሳይ ዙም ተደርግ እንጂ የበረመ ሚሊዮን ሁላ እስካይ መስለኝ ድረስ የተነፋፋው ወደ ፖስት ፓርተም ዲፕሬሽን ላይ ያላችሁ ሴቶች ያልፋል። እንችላለን። ሁሌ ግን እንደምንችል አስበን ከገባንበት ማንኛውም ነገር ይቻላል። እንደሚቻል እኔ ፕሩፍ ነኝ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? በፓርት 2 ቪዲዮ መጥቻለሁ። ቢሊ ነፂ ነኝ ከቢሊ ነፂ ፔትሎስ። ያው በባለፈው ቪዲዮ አብዛኞቻችሁ ብዙ ትምህርት አግኝታችኋል ብዬ አስባለሁ። ለሰጣችሁኝ ኮሜንትን እግዚአብሔር ያክብርልኝ። ምንድነው በዚህ ቻናል እንደነገርኳችሁ እየተማማረን ያለ ነው ያው የእኔን የክብደት የመቀነስ ሂደቶች እና በህይወቴ በጣም ብዙ ስትራግሎችን አልፌያለሁ። እነዛ ነገሮች አሁን ላይ ብቻ በእነዚህ ቪዲዮዎች ብቻ ሳይሆን ከዚህ በፊት በዛ ነገር ነው የሚታወቀው ለብዙ ሴቶች ለብዙ እናቶች እና በውፍረት ምክንያት በህመም ኮንፊደንስ በማጣት ፖስት ፓርተም ዲፕሬሽን በእነዚህ አይነት ቤት ውስጥ ብዙ የሚሰቃዩ እናቶች ስረዳ ቆይቻለሁ። ለእነሱም እነዚህ ቪዲዮዎች ይረዳሉ ብዬ አስባለሁ። በዚህ ቻናል ያው የምንማማርበት ነው። ስለ ክብደት ቀን መቀነስ ብቻ ሳይሆን አጠቃላይ ላይፍ ስታይልን ሼር ማደርግባችሁ ይጠቅማችኋል ብዬ ስለማስብ ብዙ ፕሮሰሶችን አልፌያለሁ ብዬም ስለማስብ ነው። አሁን ላይ እንደሚታወቀው ሶሻል ሚዲያ ላይ እውነት ያልሆኑ የክብደት የመቀነስ ሂደቶች ራሳችን ጤናችንን ሊጎዳ በሚችል መልኩ እየተሰራጩ ነው። የትኛው ትክክል እንደሆነ ባይታወቅም ይህን ሂደት እኔ በራሴ በላይ እንትን ብየዋለሁ አሳልፌዋለሁ። ከዛሬ 7-8 ዓመት በፊት የክብደት መቀነስ ሂደት መጀመሪያ ስጀምር እንደዚህ አይነት ቪዲዮዎች የውጭ ቪዲዮዎች ነበር የጀመርኩት። ይሄኛው ልክ ነው ሲባል ይሄን ስሞክር፣ ይሄኛው ልክ ነው ሲባል ይሄን ስሞክር ጤናዬን በእጅጉ አጥቼ ነበረ። በእግዚአብሔር ቸርነት ተርፌ እንግዲህ ምንም አልሆንኩም እንጂ በጣም ሪስክ ያለው ነገር ነው። በዚህ ቻናል እውነተኛው ሂደት እውነተኛ ላይፍ ስታይል ከራሴ ተሞክሮ ከተማርኩት ብዙ ረጅም ዓመት 6 ዓመት የሚሆን የከስተመሮች የተለያዩ ትራንስፎርሜሽኖች አሉ። ኢንስታግራም ፔጆች ላይ ታገኛላችሁ። የተለያዩ በእኔ ምክንያት የቀነሱ የሴቶች ትራንስፎርሜሽን ስፔሻሊ ሴቶች ብቻ ሳይሆን ሆኖቹ ማለት ሴቶች ላይ ሞራ አተኩራለሁ። የተለያዩ ሴቶች አላማቸውን ግባቸውን ያሳኩበት የተለያዩ ፎቶዎች አሉ ኢንስታግራም ፔጅ ላይ፣ እሱን ማየት ትችላላችሁ። ምንድነው እነዚህን ቪዲዮዎች ስታዩ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ ቤተሰብ እንሆን ታተርፍበታላችሁ እንጂ አትጎዱበትም። ምክንያቱም ይጠቅማችሁ ነገሮች ነው ይዤ የመጣሁት። በባለፈው ያቆም ነው ክብደቴን በጣም ብዙ ኪሎ ቀነስኩኝ። ብዙ ኪሎ ቀንሼ ግን የቀነስኩበት ወይ እውቀት የለኝም። እንዲሁ በዘፈቀደ ይሄኛው ያስቀምሳል በሚል እውቀት በሌለው ወይ ብዙ ኪሎ ወደ 33 ኪሎ ከዛ በላይ ቀነስኩኝ። ከዛ በኋላ ህመሞች እንዳተከሰቱብኝ ነግሬያችኋለሁ። ከዛ እርግዝና ተፈጠረ። ከእርግዝና በኋላ ያለው ሀስል ምን ይመስል ነበረ? እናት ሆናችሁ ካያችሁት እንደምታውቁት እናት በመጣ ጊዜ ኃላፊነታችን እየጨመረ ይመጣል። ስፔሻሊ አራስ ስንሆን ይህን ቪዲዮ ባይዘይ እንድታሳልፉት ወይም እንድታዩት የምፈልጉት አንደኞቹ ቤት ውስጥ በዚህ ሰዓት አራስ ሆናችሁ በፖስት ፓርተም ዲፕሬሽን እየተሰቃያችሁ ላላችሁ እናቶች እባካችሁ ለምታውቁት ሰው ሼር አድርጉና በእንደዚህ አይነት ሂደት ውስጥ ላለፈ ሰው ይጠቅመዋል ብዬ አስባለሁ። አንድ ሰው ማዳን እንችላለን። ምክንያቱም የኔ ተሞክሮ እኔ ያለፍኩበት ሂደት ትንሽ ለእኔ ከብዳል እና ከሰማኋቸው ብዙ ስቶሪዎች ከበድላል አይ ቲንክ እና ወደ ቪዲዮችንን ስንገባ እርግዝና ተፈጠረ። እርግዝና ልክ ከተፈጠረ በኋላ ልጅነትም ስለነበረ ስለ እርግዝና በዙሪያ የሚያውቅ ሰው የለም። ይህን ያህል ማብራሪያ የሰጠንም ሰው የለም። እኔም ባለቤትም ልጆች ነን፣ ትልቅ አይደለንም፣ ይህን ያህል እውቀት የለንም። እርግዝናው ቀጠለ እና እንደነገርኳችሁ ክብደት ቀንሼ ነበር። ክብደት ከመቀነሱም ሌላ ደግሞ በጣም ውስጥ ተጎድቶ ነበር። የተለያዩ ህመሞች መጡብኝ ከእርግዝና ጋር አብሮ። ኖርማሊ ጨጓራ እንደሚያቃጥል እርግዝና አብዛኞቹ ታውቁታላችሁ። የኔ ግን በጣም ኦቨር ሆነ። እርጉዝ ነኝ። በዚህ ላይ
ምግብ ቶሎ ቶሎ ይርበናል። ግን እንዴት ልብላ? በጣም ስቃዮችን አሳለፍኩ። ህመሞች፣ ብዙ የጩኸት አዳሮች፣ እንቅልፍ ማጣት፣ መቃጠል፣ ማልቀስ፣ በቃ ላይፌ እንደዛ እየሆነ መጣ። ከሆነ ጊዜ ዋናው እግዚአብሔር በቃ ሽልኝ ትንሽ እየተሻለኝ መጣ። ምግብ እመገባለሁ። ሆርሞኔ በጣም ተዛባ። በጣም የተለያዩ ከለሮች ሰውነቴ ላይ እየመጡ ነበረ። ህመሞችም እንደዛ ይመጣና ስትረስ በጣም ሆናለሁ። በጣም እጨናነቃለሁ። የመጀመሪያ እርግዝና ስለነበር ይሆን አንዱ ነው አላማዬ ሁሉ በጣም ብዙ አላማ ነው። እንደነገርኳችሁ ጎበዝ ተማሪ ነኝ። በጥሩ ውጤት ነው ተመረኩትም። ግቢ ውስጥም እንዲህ በትምህርት የምታወቃለሁ ጎበዝ በመሆን ማለት ነው። ስለዚህ በጣም ብዙ አላማዎች ይዤ ነው የወጣሁት እና ሳድግም እንዴት ነው አስተዳደጊ አባቴ የኔ ልጅ ሳይንቲስት ትሆናለች፣ የኔ ልጅ ትልቅ ቦታ ትደርሳለች እየተባልኩ ነው ያደግኩት። ልክ እርግዝና ሲመጣ ያ ሁሉ ያቆመ መሰለኝ። በቃ ማለት የዓለም መጨረሻ መስሎ ነው ለእኔ እየተሰማኝ ነበር። ከዛ በተጨማሪ ደግሞ ያ ሁሉ የለፋውበት ኪሎ እየተመለሰ መጣ። ኪሎ እየጨመረ እኔ አስተሳሰቤ በቃ ሌላ ዓለም ውስጥ ገባሁ። ሌላ ዓለም ውስጥ ማንም ሰው ጋር አለመግባባት ደረጃ ደርሱ ከሰው ጋር ማለት ነው። ከዛ ግን ተስፋ ያቆረጥኩበት ወይ ከእርግዝናው ይልቅ ሞር ማነበው የነበረው የተለያዩ ኮርሶችን መወስዶ የነበረው በኒውትሪሽን ነው፣ በአመጋገብ ዙሪያ እና እንዴት ተመልሼ እንደመቀነስ ምናምን ነበር። ትንሽ ሞራል አለኝ። በሞስ እርግዝና እስከ 7 ወር ድረስ ጥሩ ሞራል አድርገዋለሁ፣ ተገብረዋለሁ የሚል ነገሮች አሉ ከክብደት መቀነሱ ጋር። ከ7 ወር በኋላ ግን በምን ጉልበት በምን አስተሳሰብ ማለት ማን ነበረች እስክል ድረስ አዲስ ሰው ተፈጠረች። ተስፋ የምትቆርጠዋል፣ ኑሮ ያበቃላት፣ ከዚህ በኋላ ምንም ዓለም የሚባል ነገር የሌለ ህልሜ አላማዬን ሁሉ ያቆመ ቤት ውስጥ ቁጭ ብላ ልጅ የምታሳድግ ሴት ምናምን ጭንቅላቴ ውስጥ የተሳለችው። ህመሞች በጣም ተፈራረቁብኝ። ግፊት ነበረብኝ ብያቸዋለሁ። ያ ግፊት አቁሞ ነበረ 37 ሳምንቴ ላይ በጣም ከፍተኛ ግፊት ደረጃ ኦልሞስት 120 በ170 ነው የሆነ። ያ ማለት የምታውቁ እንግዲህ ኖርማል 120 በ80 አይደለ? በጣም የመጨረሻው ሌቭል ላይ የደረሱ ግፊቴ። ወዲያ ወደ ሲ-ሴክሽን ገባው። ያው ልጅነትም ስለነበረ ብዙ አልፈራውም፣ አልደነገጥኩም። አባቴ ነበረ በጣም እንደውም የተጨናነቁኝ። እንደ ቀልድ ስናየው ይሄ በጣም ከፍተኛ ደረጃ ላይ እንደሆነ ስለሚያውቀው ዶክተሮቹ በጣም ወዲያው ተሯሩጦ ነው ይህን ሲያዩ። እዚህ ጋር ቀስፎ ይዘኝ ነበረ። ሽንቴ ውስጥ ፕሮቲን የተገኘ ሽንቴ ከለሩ የተቀየረ በጣም በቃ ኦልሞስት ቀና ብዬ ከምራመድ እየሆነበስኩ መጣሁ እና ዶክተሮች በጣም ተሳቀው ነበረ። ኦልሞስት ትሞታለች ብዬ ነበር ከረጅም ጊዜ በኋላ የተነገረኝ። ከተሳካ ተሳካ፣ ካልተሳካ በሚባል ወሬ ነበር ሲያወሩ የነበረው። እግዚአብሔር ይመስገን ወለድኩኝ። በሲ-ሴክሽን የተገላገልኩት 37 ሳምንት ከ3 ቀን ላይ ነው የወለድኩት። ከወለድኩ በኋላ ደግሞ የተለያዩ ህመሞች አለባት ልጄ ብለው ኦልሞስት ወደ 1 ወር ሆስፒታል ነበር የተቀመጥነው። በዛ ላይ በዛ ሳይኮ በዛ ጭንቀት ምናምን ውስጥ ድጋሚ ሆስፒታል። ከመች ልጄ ሞተች፣ ከመች አረዱኝ። በቃ ላይፌ ምን ልበላችሁ ሚዝረብ ነው። እኔ እሱ ምንም በቃ ሌላ የኛ ኩዮች በሰዓቱ ስለ ጋብቻ አያውቁም። ስለ ሙሉ እንትናቸው መዝናናት እና በቃ እድሜያቸው ላይ ነበሩ። እኛ ግን ሳናስበው የትልልቅ ኃላፊነት መጣብን። በቃ ያው ይህን አለምዛባችሁ ብቻ ትልልቅ ፔኖች አሳለፍን በዛ ሰዓት እና አሁን ልመጣላችሁ የፈለጉት ወደ ፖስት ፓርተም ዲፕሬሽን ነው። በየቤቱ አውቃለሁ ብዙ እናቶች በዚህ ነገር እንደሚሰቃዩ ሰው ሳይረዳቸው ማለት ነው። ፖስት ፓርተም ዲፕሬሽን ባይዘወይ እኔ እረዳለሁ የሚል ስፔሻሊ ወንድ ሆኖ ባል ሆኖ እረዳለሁ የሚል አላጋጠመኝም እስካሁን። መሞላቀቅ ይመስላችኋል? ምንድነው ከሴቷ አትለይ፣ ከእናቶች አትለይ፣ ምንድነው አንቺ ላይ የተለየ ነገር ተብለው ነው እኔ ጋር የሚመጡ ከስተመሮች አሉ። ብዙ በእንደዚህ አይነት ለቅሶ ውስጥ ራሴ ላጠፋ ነው እንደዚህ ልሁን ነው የሚሉ ብዙ ነገሮች ይመጡብኛል። እና ፖስትፓርተም ዲፕሬሽን የዛኔ በሰዓቱ ምን እንደሆነ አላውቅም። ፖስትፓርተም ዲፕሬሽን እንዳለም አላውቅም። ብቻ ግን እኔ ባስታውሰው በጣም ተናዳጅ ሴት፣ በጣም ቁጡ ሴት፣ ተስፋ የቆረጠች ሴት፣ ለእያንዳንዱ ነገሬን በኃይል ሪስፖንስ ማድረግ እኔ ከዛ ቤት በጣም ሰቂታ ኦልሞስት ሊንጃን በስርዓት የተናደርኩበት ጊዜ ራሱ ማላስታውስ ሴት ነኝ። ግን ፖስትፓርተም ዲፕሬሽኑ ላይ በቃ በጣም ሌላ ሴት ሆነች። ተስፋ የለኝም ውስጤ፣ ምንም ተስፋ የሚሰማኝ ነገር የለም። እዚህ ጋር ኪሎ በጣም ጨምሯል። ለማሳያችሁ ነው ላይ ኪሎ እጅግ በጣም ነው ጨምሯል። ከብዶኛል። ደግሞ የሆነ መክሳትን ስላየው ጤና የሆነ ሙሉ ነገር የተዛባ። ተስፋ አለኝ ብዬም አላስብም። ወደፊቱ ምንም ልታየኝ አልቻለም። እና አሁን ወደ ፖስትፓርተም ዲፕሬሽን ላይ ያላችሁ ሴቶች
ያልፋል። እሺ በሰዓት የሚያልፍ አልመሰለኝም ነበር። ዓለም ያበቃች ነበር የመሰለኝ። ኪሎ እንደዛ እያለ እየጨመረ እንደውም እስከወልድ ድረስ ብዙ አልወፈርኩም እውነት ለመናገር እስከወልድ ድረስ ይህን ያህል ውፍረት። ከወለድኩ በኋላ ግን ስፔሻሊ ከመጀመሪያ ወር በኋላ በእጥፍ ኪሎ እየጨመረ መጣ። የመጀመሪያ ወር የበላሁት ያው ውጤቱ ከሁለት ወር ከሶስት ወር በኋላ እያሳየኝ ጀመረ። ኪሎ በአፋጣኝ ሮጠው ወደ 100 አለፍኩኝ፣ 110 አለፍኩኝ። ሄደ ኪሎዬ። በቃ ተስፋ ቆርጦኝ ድጋሜ በቲም የሁሉ አልነደውም ብዬ ሳየው ሰውነቴ በጣም ነው የሚያስጠላው። ልብስም አያምርብኝም። በፍጹም እድሜን አልመስልም። በፍጹም በቃ አልገናኝም ከእድሜ ጋር። በዛ ላይ ደግሞ የልጅ ልጅ በጣም የተለያዩ መርፌዎች ሰጣት ስለነበር ታስቸግራለች። እንቅልፍ አልተኛም። በቃ ሊምሱ እንቅልፍ አልተኛም። ከእንቅልፍ መዛባት አለ፣ ከማህበረሰብ ጋር እድሜ ሁሉም ዲፕረስድ ነው። በቃ ሙሉ ለሙሉ የሆንኩት ውስጥ የሚሰማኝ ምንም ተስፋ ኢቨን ለልጄ ሳላዝን ነው የምላችሁ። ልጅ እንግዲህ እናትነት ያሳዝናል ይባላል። ሳላዝን ምንም ሰው በልጁ ይዝናናል ምናምን የሚባለው ራሱ ነው ክፉ ሴት ነኝ እንዲህ ሁላ ብዬ እስካስብ ድረስ እንዴት በልጅ እንኳን ያልጽናና ምናምን ብዬ ብቻ አለፈ። እንደዛ እያለ 4 ወር 5 ወር ምናምን እየመጣ ማንበብ ጀመርኩ እንዳዲስ የኒትሪሽን ነገሮችን። ከዚያ የሆነ ጊዜም እንደዚህ ተስፋ የሚሰጡ ቃላቶች አባት የተናገረኝ፣ አንቺ እኮ አምና ተመረቅሽ፣ ዘንድሮ አገባሽ፣ ከዛ ወለድሽ፣ በየዓመቱ አዳዲስ ነገር እያመጣሽ ነው። ስለዚህ ይሄ ማለት የሰው ልጅ ሲለወጥ የሚያደርገው ነገር ነው። እየተለወጥሽ ነው፣ የሚቀጥለው ዓመት ደግሞ ሌላ ነው የምትሆኚ ምናምን ሲለኝ ወደ ውስጤ ትልቅ ተስፋ መጣ። ደስ ነው ያለኝ። ብቻ የአስተሳሰብ ኤክሰርሳይዝ ጀመርኩኝ። ሰፈሬ ውስጥ ኮንዶሚኒየም ነበረ። ውጭ እየወጣሁ ኤክሰርሳይዝ ጀመርኩ፣ ዳይት ማድረግ ጀመርኩ። አሁን ከበፊቱ በተሻለ ወይ ነበረ እንትን እያልኩ የነበረው። አመጋገቤ በተጠነቀቅኩ ወይ ነው። ጤናማ በሆነ ወይ ፕሮቲን የሆኑ ካርብ፣ ፋት ከሁሉም አይነት እየወሰድኩኝ ካሎሪን ካልኩሌት እያደረግኩኝ ኤክሰርሳይዝ ጂም አልሄድም ነበረ። ያው ሰፈር ውስጥ ነው የምሰራው። ሰፈር ውስጥ የሚገርማችሁ እንትን አደረኩኝ፣ ቲም ገነባው ማለት ይቻላል። እኔን እያዩ በመስኮት በኮንዶሚኒየም መስኮቶች የሚያዩኝ በእኔ ሞራል በጣም ብዙ ኤክሰርሳይዝ ጀመረ። እየቀነስኩ ሲያዩ ባስ የሚጠብቁ ቢሰለፉ ሰዎች ነበር። ኦልሞስት እንደ ተከታታይ ፊልም ነበር የሚያዩኝ። ሁሌ ስወጣ ለውጤን ያደንቁኛል፣ ጎበዝ በርቺ ይሉኛል። ያኔ ስጀምር እንዴት ነው ስድብ ነው፣ መንገድ ላይ ሙሉ ስድብ ነው። በቃ መሰደው ሙሉ ሙድ መያዝ መሳቅ ምናምን። አሁን ግን አየሽ በቃ ማለት እንዴት ነው የሆነ ነገር ጠንክረን ከወጣንበት ሰው ሁሉ ወደኛ ማገዝ ነው የሚጀምረው። ከሰንበሽን ደግሞ የዋሰ ነው የሚያደርገን። ኤቭሪባዲ አፕሪሺየት ነበር የሚያደርገኝ በየመንገዱ ምናምን ደስ በቃ በሚል ሁኔታ አይዞሽ ጎበዝ በርቺ ነው። ኤክሰርሳይዝ እሰራለሁ። ኦልሞስት ጠዋት ላይ እሮጣለሁ፣ ከሰዓት ላይ ደግሞ ስትሬንግዝ ትሬኒንግ የክብደት ማንሳት ኤክሰርሳይዝ ቤቴ ውስጥ ነው። በሰፈር ውስጥ ትንሽ ጂም ነበረች። ከዛ ብረት ተከራየሁ። ብረት ካገኘሁ ካላገኘሁ ሰፈር ውስጥ ባሉ ድንጋዮች እሰራለሁ። ፒክቸር አስገባላችኋለሁ። በተለያዩ ድንጋዮች እሰራለሁ። በቃ የሆነ ነገር ጠንካራ ናት ሆንኩኝ። በጣም ጠንካራ። እንደዛ ነጭ ቤት ውስጥ የባሌ ነው ሰላሙን ያሳጣሁት ሴትዮ በጣም ደስተኛ። ለሱም በቃ እንደዚህ ተስፋ የሚሰጡ ወርዶች ምናምን መናገር ጀመርኩኝ። ከያልኩ ሙሉ ሰፈሬ ኢንስፓየር አደረኩኝ። ሰብስቤ ኤክሰርሳይዝ ማሰራት ጀመርኩኝ። በቃ ይሄ ነገር እንደሚያድግ ታውቄ ስለነበር ብዙ ኮርሶችን መውሰድ ጀመር። አመጋገቤ እንደነገርኳችሁ በደንብ ያለ ግን ከ6 ወር በኋላ ነው የጀመርኩት ብያችኋለሁ። በአንድ ወር የጎለፍኩ አይደለም፣ ለውጥ ነበር የዛኔ። ቀስ እያለ ነው 5 ኪሎ 10 ኪሎ ቀስ እያለ ነው ፕሮሴስ የሄደው። እንደባለፈው የተሯሯጠ ነገር አይደለም። በቃ ከዛ በሚያምር ወይ ነው አቋሜ የቀነሰው። በጣም ነው የሚያምረው የነበረው አቋሜ። ከለር ያልገበጣም፣ ፀጉር ያልተነቃቀለም። ሳልነግራችሁ ያለፉት ነገር ደግሞ ፀጉር በቃ መላጣ ቆሚ ኦልሞስት ሆኜ ነበር የሆነ ሰዓት ላይ ከእንትኖች እጥረት የተነሳ መጀመሪያው ላይ ሙሉ በቃ ፀጉሬ እንደ ካንሰር በሽተኛ ነው ሙሉ የሚወጣው የነበረው። ከለሬን ከዚህ በፊት የተበላሸባችሁ ሰውነቴን ሙሉ ከላይ እስከታች ሞይስቸራይዝ አደረግ ነበር። ላይክ ሰውነታችን ሲደርቅ ስትሬች ማርክ እንደሚመጣ ስለገባኝ ስላወቁኝ ከላይ እስከታች ቅባቶች ይቀባለሁ። የተለያዩ ሞይስቸራይዝ የሚያደርጉ ቅባቶች ይቀባለሁ። እነዛ ቅባቶች ስትሬች ማርኮች እንዳይወጡብኝ ይከላከሉልኝ ነበረ እያልኩኝ በቃ በሰዓቱ የሚገርማችሁ እኔ በዛኔ በመጀመር ሰዓት ስለ ክብደት መቀነስ እኔ ቀነሰ ሰው አንድን ሰው በሶሻል ሚዲያ አላውቅም፣ በቲቪም በምንም ሲተላለፍ አላውቅም ነበር። ደፍሮ ቢፎርና አፍተር ፎቶዎችን ሁላ የሚያወጣ አልነበረም በሶሻል ሚዲያ። በቃ በጣም እኔ ግን ውስጥ ትልቅ ነገር ይታየኝ ስለነበረ በተለያዩ ሶሻል ሚዲያዎች በፌስቡክ በኢንስታግራም ፎቶዎችን ይለቅ ነበረ።
እንደሱ እናቶች ተስፋ ይሆናል ብዬ እኔ ከምን ውስጥ እንደወጣሁ አውቀዋለሁ። ከምን ያህል እንባዎች፣ ከምን ያህል ለቅሶዎች፣ ከምን ያህል የቅዠት ህይወት እንደወጣሁ ስለማውቅ አንድ እናት ትረዳለች በሚል በጣም ብዙ ቦታ ፖስት አድርግ ነበር። ግን የሚገርማችሁ 100% የሚሰጠኝ ፖዚቲቭ ኮሜንት ነበር። ምንም ኔጌቲቭ ነገር የለም። ሰው ይደነግጣል መሰለኝ እንዲህ ይቻላል እያለ አይዞሽ በርቺ ጎበዝ ጀግና ምናምን ነው የሚባለው። በቃ ይሄ ደግሞ ሞር ሞቲቬት አድርገኝ። እዛ ኢንስታግራም ፔጅ ነው የከፈትኩት። እኔ መጀመሪያ ሲጀምር ምንድነው ሞቲቬት ያደረገሽ ካላችሁኝ ኤክስትሪም ዌይት ሎስ አይደለ? ወፋፍራም ሰዎች ሲቀንሱ ምናምን አይደለ? በሆነ አንግል ደግሞ ጠራጠር የነበረው ፈረንጆች ውጭዎች ስለሆኑ የሆነ መድኃኒት ወስደው የሆነ ነገር አድርገው ነው እንጂ የሰው ልጅ እንዴት ሁሉ ኪሎ ይቀንሳል ብዬ አስብ ነበር። ስለዚህ ያንን ለመቅረፍ ደግሞ ሀበሻዊ በእኛ ሀገር ሲሆን ሰው ያምናል ብዬ የራሴን ፎቶዎች አሰራጭ ነበር። ምክንያቱም ለማን እንደሚረዳ አላውቅም። እና እኔ በሰዓቱ መጀመሪያ እንትን ያልኩት የተቸገርኩት የቀነሰ ሰው አንድ ሰው ቢያሳዩ ሀበሻ ሆኖ ተስፋ ይሆነኝ ነበረ። ምክንያቱም ይቻላል የሚለውን ነገር ወደ ውስጥ ለመንገር ግን ስለሌለ በራሴ ነው የሞከርኩት። መጀመሪያ ኪሎ ቀነስኩኝ። የተለያዩ እናቶችን መርዳት ጀመርኩኝ። እነሱም ደስተኛ ነበሩ። ብዙ ሴቶችን ያው ከብዙ ነገር አውጥቻለሁ ላይ ነው ግን ዲፕረስድ ያደርጋል በሆነ አንግል። ከሆነ ጊዜ በኋላ ዲፕረስ የሆነ ጭንቀቱ ሲፈተኝ ነበረ። በተለያዩ ሶሻል ሚዲያዎች ስፖስት እኔንም እርጅኝ የሚሉ ነገሮች ይመጡ ነበረ እና እኔ ያየሁትን ደስታ ብዙ ሴቶች ብዬ ደግሞ ለሁሉም መበጣጠስ ጀመር። ለእነዛ ሰዎች ለመበጣጠስ ስል ግን ራሴን ደግሞ እየረሳሁ መጣሁ። ተመልሶ መወፈር ጀመርኩኝ። እንደዚህ ፕሮሰስ ላይ ያለው የሆነ ሰዓት ውድድር መጣ። አንበሳ ፊትነስ የሚባል ነው። የ30 ቀን ትራንስፎርሜሽን ነው። በ30 ቀን ውስጥ ትልቅ ለውጥ ያሳየ ሰው ሽልማት አለው ነው። 960 ሰው ነው የተመዘገበው እና በጣም አብዛኞቹ ከባባድ ስፖርተኛና ወንዶች ነበሩ እና በቃ ወረቀት ማምጣ ምናምን እኔ የምሳተፋለሁ ባለቤቴን ስለው በጣም ይሳቀብኝ። መጀመሪያ ይህ ብርሽ ነው እንደዚህ ውስጥ ገብተሽ እንዴት ነው የምታሸንፍ? አሸንፋለሁ። ለምን እግዚአብሔር ለምን አይረዳኝም? የምችለውን ነገር ሁሉ ካደረግኩ ለምን እግዚአብሔር አይረዳኝም ብዬ ስላሰብኩኝ ጀመርኩኝ። ይሄን የ30 ቀን ቻሌንጅ በአንድ ቪዲዮ ይዤላችሁ መመጣው እንጂ እንዲህ አይነት አድርጌ አላወራውም። ምክንያቱም 30 ቀን ውስጥ ምን አድርጌ ከዚህ ወደዚህ እንደተቀየርኩኝ ይህን ፎቶ ላይ እንደሚታዩት እያንዳንዱ ዲቴል ባወራላችሁ ለሁላችሁም ይጠቅማል። አሁንም ሰብስክራይብ ማድረግ እንዳትረሱ። ለብዙ ሰው ይጠቅማል። የ30 ቀን ቻሌንጅ ነው። እንዴት እንደዚህ እንደቀመስኩ የሚያሳይ አንድ ሙሉ ቪዲዮ ነው ይዤላችሁ መመጣው። በዚህ መሀል ባወራላችሁ ሃይላይት የሚሆንብኝ ያው ውድድሩን ብዙ ጭንቀት ብዙ መከራ ውስጥ ሆኜ አሳለፍኩኝ። የተለያዩ ጭንቀቶች የሰው ልጅ ካሰበ ከፈለገ ማንኛውም ነገር ማድረግ ይችላል ብዬ ያሰብኩት የዛኔ ነው። ምክንያቱም በጣም ስትረስ ነበርኩ። በቃ ሙሉ ኃላፊነት ውጪ ስራ ሰራለሁ። ከስራ ለሊት 5 ሰዓት ነው የምመጣው። ከዛ ኤክሰርሳይዝ ማድረግ አለብኝ፣ ዳይት ማድረግ አለብኝ፣ ልጄ ማጥፋት አለብኝ፣ ለልጄ ምግብ ማዘጋጀት አለብኝ። ለባለቤቴ አጋዥ የለኝም ነበር። የዛኔ አጋዥ ጥላኝ ሄደች። የተለያዩ በቃ ችግሮች ኦልሞስት አንድ ላይ የመጡብኝ ግን እግዚአብሔር ይመስገን በጣም አጠንክሮኝ ነው በጥሩ ሁኔታ አንደኛ ላይ ወጣት ይዘ ሁሌም መጎረረባት ጊዜ ስለሆነች በጣም ደስተኛ ነበርኩኝ። የዛኔ እሷን በአንድ ቪዲዮ ሙሉ ይዤላችሁ እመጣለሁ እንጂ የወሯን ቻሌንጅ የምትፈልጉ ከሆነ ኮሜንት ስርም ደግሞ እያስቀመጣችሁልኝ እና ቻሌንጁ አለፈ። አሸነፍኩኝ። በቃ ቲፒካሊ ወደ ሰዎችን ወደ መርዳት በጣም ብዙ ሴቶች ፔጅ ላይ ያሉ እዚጋ ማውጣላቸዋል። በጣም ብዙ ሴቶች እየተቀየሩ መጠው በመሰጣቸው ፕላኖች ምንድነው አሁንም አድርጉ ምላችሁ አመጋገባችሁን ተጠንቀቁ። ካደራችሁ አመጋገብ 80% ነው የሚቆጣጠረው አመጋገብ ነው። ይሄ ጥሩ ነው ይሄ እንትን ይጎዳል ስለተባለ ሁሉንም ነገር አትከተሉት። እያንዳንዱ ነገር ራሳችሁ ላይ በመኮራችሁ ቁጥር ለነገር በጣም እኔ የዛኔ በማውቃት ይሄ ምንድነው ማስቀነሻ ሻዮች አሉ አይደል ኬሚካል ያለባቸው እነሱን በመጠጣት ብቻ እርግዝና እምቢ ያላት ሴት በጣም አውቃለሁ። በተደጋጋሚ 3 ሴቶች መጥተውብኛል እና እንደዚህ አይነት ነገር እየተጠነቀቃችሁ። ሁለተኛው ሂደቴ በዚህ መልኩ ይሄዳል። የአንድ ወር ቻሌንጁንም አሸነፍኩኝ። በጣም በቃ በተለያዩ ሚዲያዎች እንግዲህ እየተቀባበሉኝ ነበረ። ለብሶት እንዳስተምር ጠራ ነበረ። ላይፌን ኤክስፔሪንስ ለብሶ እያስተማርኩ ነበር። ብቻ ደስ ይላል። የነበረኝ የሰው አቀባበል ለእኔ የነበረው አቀባበል የሚሰጡኝ ኮሜንት በቃ ፍቅር ነው። እኔ መጥፎ ነገር ራሱ አይቻላቅም እና ያ ነገር ሞር አብራታኝ አጠነከረኝ። በቃ በደንብ እንድለፋ ግን ምንድነው እየተጎዳው የነበረው በዚህ ዲፕሬሽን ያወፍራል። ብዙ ጊዜ ዲፕሬሽን ጭንቀት ያከሳል ሲባል ነው የምናውቀው። ዲፕሬሽን ያወፍራል እና ዲፕሬስድ እየሆንኩ
ወደሆን የሆነ ሰዓት ላይ ጣፋጭ መመገብ መጀመር። ምክንያቱም ሰው የምረዳው ሰዎች እየበዙ መጡ ምናምን የሚጨንቁ በጣም የሚጨናንቁ የተለያዩ ሰዎች ህይወት ታሪክ እየሰማሁ መጣሁ። ምክንያቱም እርጅኝ በሚል እነሱ እኔ ላይ እምነታቸውን አሳድረዋል እና እኔ እንደወጣሁበት እንዳስወጣቸው እርዳታ ማግኘት እየጠየቀኝ የነበረው። ደስ የሚለው ደግሞ አብዛኞቹ ተቀይሯል፣ እግዚአብሔር ይመስገን። ግን እኔ በጣም መጨነቅ ጀምራል። ወይ ሰው እንትን እየተቀበልኩ አይምሮዬ ከአቅሙ በላይ እየሆነ መጣ። ተመልሼ እየወፈርኩ መጥቶላችሁ። እንግዲህ ውፍረትና አንላቀቅም። ውፍረት ባይዜ ስንጨምረው ቀላል ነው፣ ስንቀንሰው ነው ከባድ። እየታወቀኝ አልነበረም። እየወፈርሽ ነው ሲባል አይ እንደዚህ ስለሆንኩ ነው፣ አይ እንደዚህ ስለሆንኩ ነው ምናምን ማለት ጀመርኩኝ። ከዛ የሆነ ሰዓት ላይ በቃ ለምን ባለቤቴም ወፍረሻል፣ ለምን ይሄን ነገር አሁን አንዳንድ ሰዎች እያመኑ አይደለም ሂደትሽን እውነቱን ውሸት። ስለዚህ ለእነሱ ማሳያ ለምን አንድ ዶክመንተሪ እንሰራለን። ያን ዶክመንተሪ ዲሆን ይሁን ውፍረትሽ ምንም ችግር የለውም፣ አንድ 10 ምናምን ኪሎ እየቀነስሽ በሂደት ለሰው ታስተምሪያለሽ አሉ። በዛ ሂደት ውስጥ እያለው ወፈርኩ። የተወሰነ ዶክመንተሪው ተጀመረ። ዴዋን ብዬ ውፍረቴን አሳይቼ ምናምን የጨመርኩትን አሳይቼ ዶክመንተሪው ተጀመረ። ዶክመንተሪው በተጀመረ በሳምንቱ ብዙ መሆኑ አያልቅም። ዶክመንተሪው በተጀመረ በሳምንቱ ድጋሚ እርጉዝ መሆኔ ተነገረኝ። በቃ በጣም የተወስ ፔንፉል። ቆይ ቴስት አድርጌ ምናምን ያለውን ነገር ቪዲዮ ላይ ያስገባላችኋለሁ። እርግዝና ላይ መፍራት ጀመርኩ። ውፍር ይሆን እንዲያኔ ያን የእርግዝና ጥሩ ትውስታ አይለኝም። ቆልሞ 9 ወር ተሰቃይቼ ነው የወረድኩት በፊቱ እና በጣም ፈራው። በጣም ከመጀመሪያ ቀን በጣም አለቀስኩኝ። ፈርቼ ያልጠበቁት ነው የተከሰተው። ስለዚህ ያው በቃ አሁንም ባለቤቴ ምንድን ያለኝ ልጅን ትወልጂና ከዛ በኋላ እንደ አዲስ መወፈር የሚወፈር በቃ ለብዙ ሰው የሚደርስ ነገር ደግሞ ታዘጋጃለሽ አለኝ። እርግዝና ላይ አመጋገብሽ ትቆጣጠሪያለሽ አለኝ። እሱም አመጋገብን እንድትቆጣጠር ወግ በጣም አደርጋለሁ። 30 ደቂቃ 1 ሰዓት 2 ሰዓት ኦልሞስት አያት ነው ያለሁት። ከአያት እስከ ሰሊተ ብረት ምናምን እራመድ ነበረ እርጉዝ ሆኜ ማለት ነው። ከሆነ ጊዜ በኋላ ከ6 ወር በኋላ ያው የኔ ሆርሞን እንግዲህ የሚነሳበት አብዛኛው ጊዜ ከዛ ነው። በጣም ቸገር ጀመር፣ ህመሞች ጀመር፣ ክሬቪንጎች ከአቅሜ በላይ ከመቆጣጠር በላይ የጣፋጭ አምሮቶች መጡኝ። ወደ ድሮ አበላል የተመለስኩት ማለት ይቻላል። መብላት ጀመርኩ። ተስፋ እንዳወረሰ መብላት ጀመርኩ። እንደጉድ በጣም ብዙ ጣፋጮችን፣ ኬኮችን ምናምን እበላለሁ። ቾኮሌት ቦክሰኛ ተውት 10 ሁላ ቁጭ ብዬ ልበላ እችላለሁ። ከዛ ያው እንግዲህ የበላሁት የእጄን ከፈለኝ ወፈርኩኝ። የአሁኑ ደግሞ ወፈርኩኝ ስላችሁ ቀላል ውፍረት አለ የሚወፈርኩት። ሰውነቴ ኦልሬዲ ኤክሰርሳይዝ ሰርቷል፣ ተለጥጧል። ኤክሰርሳይዝ ለምዷል፣ ተለጥጧል ያ ነገር። አመጋገቤ ደግሞ ቱማች ደርት ይሆናል። ስለዚህ በቃ በፍጥነት ነው እርግዝና ያለ ከሆርሞኑ ጋር በፍጥነት ነው እየጨመርኩ የነበረው። ከዛ ምን እየሆንኩ መጣሁ። በአሁኑ የመጀመሪያ እርግዝና ይሄን ነበር። ከዚህ የመጀመሪያ እርግዝና ታሪክ ጨረስኩላችሁ መሰለኝ። በመሀል ይቀርምሽው ምን አመጋገቤን መገብ እንደነበር ካልገለጽኩላችሁ። አመጋገቤ እንደነገርኳችሁ ፕሮቲን፣ ካርብ፣ ፋት ያላቸው ምግቦችን እመገባለሁ። ኤክሰርሳይዝ በቀን ውስጥ ጠዋት ሩጫ እሮጣለሁ፣ ከሰዓት ስትሬንግዝ ትሬኒንግ ወይም የክብደት ማንሳት ኤክሰርሳይዞችን እሰራለሁ። ቆዳዬን በጣም ሞይስቸራይዝ አደርግ ነበረ። ቅባት፣ የተለያዩ ቅባቶችን እቀባለሁ። ምንም እንዲደርቅ ፋት አልሰጠው። በየቀኑ ማታ ላይ ኦሊቭ ኦይል ነው ደግሞ ቀባው። ሌላ አይደለም፣ ያገኘሁትን ኦይል ነው የምቀባው ከላይ እስከታች። ምንም እንዲደርቅ አይደለም። መልቲ ቫይታሚን ወስድ ነበረ እጥረት እንዳይኖረኝ። ከሁሉም በቃ በተቻለኝ አቅም ግሪን ነገሮች ፉል የሆነ ኒውትሪሽስ የሆነ አመጋገብ የተመገብኩት። ስለዚህ እንትኔ አቀናነሴ ሁለተኛው ይሄ በጣም የሚያምር በጣም ፖዚቲቭ በሆነ ወይ ምንም ጤናዬ ሳይቀውስ ነው እና ከራሴ ማለፌ ለብዙ እናቶች ለብዙ ሴቶች ተስፋ የሆንኩበት አመቶች ናቸው። ከዛ በኋላ እንግዲህ ሁለተኛው እርግዝና መጣላቸዋለሁ። ሁለተኛ እርግዝና ትንሽ የተወሰነው ወፍሬ ነው እርግዝና የመጣው። ከውፍረቴ ደግሞ እርግዝና መጣ። ድብልቅልቄ የመጣው በጣም ነው የወፈርኩት። ይሄኛው ምን ከበደሽ ሁለተኛው ካለችኝ ደግሞ ታውቂያለሁ፣ ክብደት በመቀነስ ታውቂያለሁ። በጣም ብዙ ሰው አውቆኛል። መንገድ ላይ በጣም ግሊ ነው ሰላም ብዙ ቦታ ይለኛል። ስጋ ቤት፣ ኬክ ቤት ምናምን ለመብላት ገብቻ ፍሬ የወጣሁባቸው ጊዜዎች አሉ። ሰው በጣም አውቆኛል። እና ሁለተኛውን እንዴት ልውጣ ከቤት እየፈራሁ ወጣሁ። እንዴ ቢሊ አንቺ ለስንት ምሳሌ ሆንሽው፣ ለስንቶቻችን ተስፋ ሆንሽው፣ አንቺ መልሰሽ ኮንፈርሽማ እኛ ምን ተስፋ አለን የሚል ኮሜንት ተሰጠኝ። ነገር
አዘንኩ በራሴ በጣም ነው ያዘንኩት። ቤት መጥቼ እርግዝና አለ በቃ ተነፋረኩ፣ አለቀስኩኝ እና ሁለተኛው እርግዝና ተጀመረ። ሁኔታችሁ በማስተማማኝ ሁኔታ ድርቅ ብዬ ናከፍኩላችሁ። በጣም ወፈርኩኝ። ያው እንግዲህ አንድ ጓደኛ የቤት እንደውም ስትመጣ ከዛ በጣም ፍራሉ ሚሉ እየተረጅኛለሽ ምናምን ከተገናኘን ቆየን። ትረጅኛለሽ በቃ አንድ ኢንፎርሜሽኖች ደብተር ይዤ መጥቼ ነው የምሄደው ምናምን ትለኝ ነበር። ቤት መታ ልክ ስታይ ውቁን ያለችው እኔ አረም ያለፈርኩም እንደውም ታይወሰው በቃ ያለፈርኩም ምንሽ አስከትለኝ ድረስ መስዋዕት ይበልሳይ ዙም ተደርግ እንጂ የበረነ ይሁን ሁላ እስካይ መስለኝ ድረስ የተለፋፋው። እርግጥ ሁለተኛ እርግዝና ደግሞ ሊተልቃል አይባልም። ቦዴጋ ምናምን ረጅም ነኝ፣ በጣም ረጅም ነኝ፣ ሜትር ከ76 ነኝ። የኔ ውፍረት ለምን እንደሚጎዳ ታውቃላችሁ? ግዙፍ ነኝ፣ ናቹራሊ ራሱ ሂውጅ ነኝ። እዛ ላይ ውፍረት ሲኖርበት በጣም ነው ማስደነግጠው። ላይ በጣም ሂውጅ ነው የሚሆነው። በቃ በዛ ወይ ነበር ያለፈው እና ሁለተኛው እርግዝና ከሁለት ልጅ ጋር ከእውቅና መጥቷል። ክብደት በማስቀነስ ታውቂዋለሁ። ክብደት መቀነሷን ንግስት ተብያለሁ። ብዙ ሰው ረድቻለሁ። ብዙ ሰው በእኔ ተስፋ አድርጓል። ብዙ ሰው እኔ ተስፋ አድርጎ ይጀምራል። በቃ እንደዚህ ሆኖ ሁለተኛው ውፍረት መጣላችኋለሁ። እሱን ሂደት ደግሞ ፓርት ስሪ ላይ ጠብቁኝ። እሱን ሂደት ደግሞ በዛ ላይ በሰፋ አብራችኋለሁ። ቲንክ የዛሬው ቪዲዮ ይጠቅሟችኋል ብዬ አስባለሁ። ላይክ አድርጉልኝ፣ ኮሜንት አደረጉልኝ። ሶስተኛውን ቪዲዮ ኤክሳይት ሆናችሁ እንደምትጠብቁ ባቅ ደስ ይለኛል። ደስ ብሎኝ ነው የምሰራው ቪዲዮ። ለዛ ነው እንግዲህ ቻናላችን ላይ ቤተሰብ እየሆናችሁ ለዛሬ ይበቃኛል። አመሰግናለሁ። ፓርት ስሪ ላይ እንገናኝ። ኮሜንት ያደረጋችሁ አደራ በደንብ ሞራል እንደመጣላችሁ